እና ለሽ ችግሬን ባጭሩ ሳስረዳሽ እንደምታውቂው እስካሁን ሳላገባ ቆሜ የቀረሁት የሚያጋጥሙኝ ወንዶች እንዳለ ጳጉሜን እየሆኑብኝ ነው። ጳጉሜ ማለትማ ጳጉሜ 5 እና 6 ቀን እንደሚቆየው ወንዶቹን ከኔ ጋር ከ5 ቀን በላይ አይቆዩ። ለምን? አላስጨርሳቸውማ። የጀመርሽው ኖሬ? ወይ ጉድ! የምን ወሬ ያመጣሽብኝ? ዋናውን ጉዳይ ነው እንጂ። ምንድነው ዋና ጉዳይ? ወይ በምን ይቅርታ፣ ይሄ እንኳን ሳይገባሽ ይቅር እንጂ አላብራራልሽም። ለምን አታብራሪልኝ? እኔ ለራሴ ተጠራቅመው አናቴ ላይ ወጥቷል። አንቺ ነገር ራቆቱን ካልመጣ አይገባሽም ብዬ ገና የነገሩን ልብስ ማወላለቅ ሲጀምር በወስዋስ አጥወልውለኝ ድፍት ትልበለልሽ። ችግር የለም ፍግም ብትይ ሙሉ ባሊ ውሃ ሲደፋብሽ ተረክብለሽ ትነሻለሽ። ወይ ጉድ! እኔ እናቴ እኔም ባህሪ ማቀው እኔ ነኝ አይደለም በውሃ በመኪና ጃምፐር ራሱ አልነሳልሽ። ጉዳዮች አልገባኝማ። እኔ ያልኩሽ የጀመርሽው ኖሬ አታስጨርሽም ነው ያልኩሽ። ወይ ጉድ! በምንዬ ወንድ ልጅ እኮ ሴት ልጅ ወሬ ጀምራ ጨረሰች አልጨረሰች ጉዳዩ አይደለም። ምንም ጉዳይ አይደለም። ጉዳዮቹ አይደለማ። አሁንማ በሴቶች ወሬ ከመሰላቸታቸው የተነሳ የሚጠብሷት ቺኩላ መናገር የተሳራት ብትሆን ደስ ነው የሚላቸው። ልክ ነሽ። ልክ እንዳንቺ አይነት አለብላቢያ ከገጠመው አለመናገሯ ሊያስደስተው ይችላል። አዎ ፍቺኛ እንጂ እንዴ! ምንድነው የሴቱን ከኑሉ እኔ ላይ የምትደፈድፊው? እኔም እኮ እንዳንቺ የሰው ፍጡር እንጂ እኮ ሜዲን ቻይና ወይንም ሜዲን ዝቹ ዕቃ አይደለሁኝም እኮ። ታዲያ ምን ልበልሽ? ማንም ጤነኛ ወንድ